ፀጉራችሁ ያማረና ውብ የሆነ ከለር ይዞላችሁ እንዲወጣ እንደዚህ ማድረግ አለባችሁ። በተለይ ከታጠባችሁ በኋላ ለፀጉራችሁ መፋፋት እንዲሁም ደግሞ ለእድገቱ ቢሆን ከለሩ ደግሞ ውብ የሆነ ከለር እንዲኖረው በተለይ ሽበት ላለባችሁ ሽበታችሁን ያጠቁርላችኋል። እንደዚህ በቀላል መንገድ ቢያንስ የ5 ደቂቃ ስራ ነው እና በ5 ደቂቃ ውስጥ ፀጉራችሁን መንከባከብ ትችላላችሁ። በጣም ቀላል ቤት ውስጥ ክላሳችሁ ውስጥ ቁጭ ብላችሁ የምታደርጉት ነገር ነው እና ተጠቀሙበት። እኔ በጣም ነው የጠቀመኝ፣ በጣም ወድጄዋለሁ። በጣም እንዴት ናችሁ? ሰላም ናችሁ? አይ እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ያው ዛሬ በአዲስ ቪዲዮ መጥቻለሁ። ፀጉሬ ትላንትና ማስክ ሳይሆን የሚረጨውን እሱ ሰርቼልን ነበር እና በሱ ሻምፖ አድርጌ ታጥቤ ነበር እና ካላያችሁ ደግሞ እዩት፣ ገብታችሁ እዩት። ያው ቪዲዮ ግን አይታየም፣ ለምን እንደሆነ አላውቅም። ለማንኛውም ካያችሁት እሱን እዩት እና ዛሬ ደግሞ እስቲ ለፀጉራችን የምንቀባው አንድ ላይ እንሰራለን። ሰሞኑ ጭቃ ቅባት መስራት አልቻልኩም እና ነገር ግን ቀለል ባለ መንገድ እንደዚህ እቤት ውስጥ እሰራለሁ። እቤት ውስጥ ክፍል ውስጥ ማለት ያው ኩሽና ሳልገባ ሰሞኑን የምር እንትን መስራት አልቻልኩም። ይሄ በሮዝሜሪ እንዲሁም በቁርንፍድ መስራት አልቻልኩም እና እግሬ በጣም እያመመኝ ስለሆነ መቆም አቅቶኛል ነው የምላቸው። መቆም አቅቶኛል። በዛ ነው። በመጀመሪያ ባዝላያችን እንደዚህ እንትን እንላለን። ጫፍ ጫፉ በተለይ ያማረ ውብ የሆነ ከለር እንዲሆንላችሁ እዩት። በቀደም ትላንት ራሱ ነግሬያችኋለሁ እና በትላንት ቪዲዮ ካያችሁት እንዲሁም ደግሞ በቀደም የሰራሁት ቅባት ነበር፣ ከ6 ወር በፊት የተሰራ ቅባት ብያችሁ ነበርና በጣም ነው ፀጉሬን ከለሩን በጣም ነው ያማረ ከለር ያደረገለት እና እውነት ለመናገር ሰሞኑን በባለፉት ሳምንታት ፀጉሬን መንከባከብ ትቼ ነበር፣ ግን እንደምንም ብዬ እንደዚህ ለመንከባከብ እሞክራለሁ። ቅባቱ ይሄ ነው። ትንሽ ተርፎኛል። በባለፈው ግን ያው ትንሽ እርድ ስላለበት ወደ ቢጫነትና እቃው ራሱ ቀይሮብኛል። ከዛ በኋላ ምን አደርጋለሁኝ እዚህ ጋር በቫዝሊኑ አንድ ላይ አቀላቅለዋለሁ። በተለይ ፀጉራችሁ እዚህ ጋር እንትን ላለባችሁ፣ ሽበት ላለባችሁ ሽበታችሁን ያጠቁርላችኋል እና ከለሩን ይቀይረዋል። ሽበት ያው ሁሌ ይጠፋል ማለት ሳይሆን ሽበት ለ45 ቀን ማጥፋት ይቻላል። ከለሩን እዩት እንዴት እንደተቀየረ። ለ45 ቀን ሽበቱን ይጠፋልና እንዲጠፋ ያደርገዋል። እንዲሁም ደግሞ ከለሩ ያማረ ውብ የሆነ ከለር ይኖረዋል ፀጉራችሁ። ከምንም በላይ የፀጉር ጤንነት ነው። ቡኒ የሆነ ከለር ይሆን፣ አንዳንዴ አመዳም የሆነ ከለር ይኖረዋል አቡን እንትን ፀጉራችን። እንደዛ እንዳይሆነው እንደዚህ እያደረጋችሁ መቀባት ትችላላችሁ። እዩት እንዴት እንደሆነ። ላይቱ እንትን ብሎታል ትንሽ እና ወደ ቢጫነት ቀየረውና ግን ያምራል። የምር ምርጥ የሆነ ደስ የሚል ክሬም ነው ያደረገው። ያው ለፊታችን እንኳን ለፊት እርግጥ እርድና ጥቁር አዝሙድ ነው። ጥቁር አዝሙድም ለፊት አሪፍ ነው ይባላል። እንደኔ ሞክሬው አላውቅም። ፊት በጣም ሴንሲቲቭ ነው። ፊታችሁ ማንኛውም ነገር አትቀቡት። ነገር ግን እንደዚህ እያደረጋችሁ ለፀጉራችሁ መቀባት ትችላላችሁ፣ ጭቃ ቅባት ከሌላችሁ ማለት ነው። እንዲሁም ደግሞ እንደዚህ ብትይዙት ብትሰሩት እንደዚህ 2 ቦታ ፀጉራችሁን ቢያንስ ግዴታ 2 ቦታ ብትይዙት አሪፍ ነው። ትላንትና እንደታጠብኩት 2 ቦታ ዝም ብዬ እንደዚህ ነበር ያስኩት ማለት ነው። ጠዋት ግን እንደዚህ አድርገዋለሁኝ እና ያው ሰሞኑ 2 ቦታ ብቻ ነው እያያዝኩት እና አንዳንዴ እንደዚህ ብቻ አታካፍሉት፣ ፀጉራችሁ እንዳይነቃቀልባችሁ። እንደዚህ በጎንም ስታደርጉት በጣም አሪፍ ነው እላችኋለሁኝ እና ቪዲዮን ሼር አድርጉት ከተመቻችሁ። ራሳችሁን እንደዚህ በቀለል ባለ መንገድ ኬር ማድረግ፣ ራሳችሁን መጠበቅ ትችላላችሁ። ፀጉራችሁን ማሳመር፣ ራሳችሁን ማስዋብ ትችላላችሁ እና ከዛ በኋላ እንግዲህ ይሄኛውን ቅባት ሽታው ግን በጣም ነው ደስ የሚለው። ሽታው የጥቁር አዝሙዱ ቅባት ነው የሸፈነው እና ሽታው በጣም ነው የሚያምረው። በጣም ደስ ይላል። የጥቁር አዝሙዱ ቅባት በጣም እንትን ብሎታል። ፀጉሬ እንዴት አባቱ እንደሚያምር እግዚአብሔርን። እና ደግሞ በቡና ራሱ ማድረግ ትችላላችሁ። በቡና አሁን ከለሩ እንደዚህ አይነት ቅባት ከሌላችሁ ቡና ካላችሁ የቡና ቅባት ሰርታችሁ እሱን መጠቀም ትችላላችሁ። በተለይ ጫፍ ጫፉ እንትን ለሚደርቅባችሁ ጫፉን በጣም ነው ቫዝሊን በተለይ ፀጉር በጣም ነው የሚያለሰልሰው እና በጣም ነው የሚያሳምረው። ያው የቫዝሊን ጥቅም እኛ ብዙዎቻችን ስላላወቅን ነው እንጂ ማለት ነው። እዚህ ጋር መሳጅ ማድረጋችሁን እንዳትረሱ። ታውቃላችሁ ግንባሬ በጣም እየሄደ ነው። በተለይ ከወለድኩ በኋላ ለምን እንደሆነ አላውቅም እና ከወለድኩ በኋላ በጣም ግንባሬ ፀጉሬ እየሄደ ነው፣ እየሸሸ ነው እና ግን ለመመለስ እሞክራለሁ። እንደ እናቴን የወለድኩ ጊዜ በጣም ነበር ፀጉሬ ያለቀው ስለማልንከባከበው እና ግን አሁን ደግሞ እግዚአብሔር ይመስገን በጣም እየተንከባከብኩት ነው እንዳያችሁት።
እንዳያችሁት እየተንከባከብኩት ነው። ስለዚህ እመልሰዋለሁኝ። ቢሄድም ምንም ችግር የለውም። የምታጠቡ ከሆነ ደግሞ በጣም ከባድ ነው እና ፀጉራችሁን እንደዚህ ማሳመርና እንደዚህ እንትን ብላችሁ ሁለት ቦታ ወይም ደግሞ ቁጥርጥር መስራት ትችላላችሁ። እርፍ በምትሉበት ሰዓት ለምሳሌ የቪዲዮ አሁን የተቆረጠም የለው የተጨመረም የለው የ8 ደቂቃ ቪዲዮ ነው የምሰራላችሁ። ግን እስከምሰራ ምን እስከምል 5 ደቂቃ ነው ቢያንስ የሚፈጀው ማለት ነው። አያችሁ 10 ደቂቃ ለራሳችሁ ብትሰጡ በጣም ቀላል ነው። እዩት ሲያምር ፀጉሬ በጣም ነው የወደድኩት። በነገራችን ላይ ይህ እንዴት አባቱ እንደሚያምር እውነት ለመናገር በጣም ነው የሚያምረው። እንደዚህ የራሱ ኩርል አድርጋችሁ የትም ቦታ ብትሄዱ ጥሪ ቢኖርባችሁ ምን ቢኖርባችሁ ይናክል ምንም ሽታው አያስደብር ምን አይልና የትም መሄድ ትችላላችሁ። በዚህ አጋጣሚ እንደዚህ አድርጋችሁ ፀጉራችሁ ማለት ነው። ከርዳዳ ፀጉር ቢኖራችሁ ራሱ ቫዝሊን ያለሰልሰዋል። ማያለሰልስበት ምንም ምክንያት የለም። በተለይ እንደዚህ ጫፍጫፎቹ ጫፍጫፉን በደንብ እንትን በሉት። አሁን ፀጉሬ በነገራችን ላይ እኮ አሪፍ ነው እኮ አድጓል። እዩት። ግን ያው የሀበሻ ፀጉር አይደል ይጠቀልላል፣ ይጠቅልላውና ይጠቀልላል። እኔ እስከ መቼ በትከሻ ይሆናል እላለሁ፣ እሱ ጥቅልል ይልልኛል ማለት ነው። ለማንኛውም ከዛ በኋላ እንግዲህ የሁላችሁ ሳበጥረው ራሱ አያችሁ እና የሚነቃቀለው ደግሞ የሚነቃቀለው የሚበጣጠሰው ይቀንሳል። በተለይ ለሚበጣጠስባችሁ ፀጉር እንደዚህ ስርስሩ ደግሞ ያው ለስርስሩ አትቀቡት፣ ስርስሩን አትቀቡት። ምናልባት ለ30 ደቂቃ ከእንትን ጋር ሰርታችሁ ከምንድን ነው ይሄ የእንትን ቅባት ምንድን ነው የምን ቅባት ነበር ተረሳኝ፣ እግዚአብሔርን ተረሳኝ። ብቻ እዩት እንዴት አባቱ እንደሚያምር። ከዛ ይሄንን እንደዚህ 4 ቦታ ወይ 2 ቦታ ነው እርግጥ የሚይዘው። እርግጥ ነገ የሆነ ቦታ ስለምወጣ ከልጆቼ ጋር ፍት ለቀዋለሁ። አሁን ሰርቼው ማለት ነው። በጣም ነው የሚያምረው። ከዛ በኋላ እንደዚህ ተሰርቶ ጠዋት ሲፈታ እንዴት እንደሚያምር ታየ። ይላችሁ እንደዚህ ራሱ በጣም ነው የሚያምረው። በጣም እግዚአብሔርን። ለማንኛውም ቫዝሊን ስርስሩን እንዳትቀቡት፣ እዚህ ጥግ ግን ተቀቡት፣ ጠዋት ስለምትታጠቡት ማለት ነው። አሁን መሽቷል። ከመሸ በኋላ ነው የቪዲዮ የቀረጽኩት። እንግዲህ በሌላ ቪዲዮ እንገናኛለን ማለት ነው። ቪዲዮውን ላይክ አድርጉት፣ ላይክ አድርጉኝ። ምን ችግር አለ? ላይክ አድርጉኝ። እንግዲህ ይህን ይመስል ነበር። በሌላ ቪዲዮ እንገናኛለን። አይ ያው የውሎ ላጋራችሁ ብዬ ነው። ትንሽ ሰዓት ሲኖረኝ ልጆች ሲተኙልኝ እንደዚህ ፀጉሬን አስተካከልኩ ማለት ነው። አሁን ደግሞ 2 ቦታ ይዘዋለሁኝ እንደነገርኳችሁ። ጠዋት ደግሞ ስፈታው በጣም ነው ኩርል የሚሆንልኝ። በጣም ነው የሚያምረው። ባይ